ሰላም ተወዳጆች የጌታ ሰላምና ጸጋ ከናንተ ጋር ይሁን። የእግዚአብሔር ቃል ሲናገር በመዝሙረ ዳዊት ምዕራፍ 9 ቁጥር 10 ላይ ስምህን የሚያውቁ ይታመኑብሃል፣ እግዚአብሔር ሆይ የሚሹህን አትተዋቸውምና እንደሚል እግዚአብሔር ለዘላለም አይተዋችሁ፣ እግዚአብሔር ለዘላለም አይጥላችሁ። ተስፋ በመቁረጥ ውስጥ እግዚአብሔርን በመጠበቅ ውስጥ ሆናችሁ የደከማችሁ ሰዎች ይሄ መዝሙር ለእናንተ ነው። ይሄም ቪዲዮ በሚደርሳችሁ ሰዎች ሁሉ ላይ ጸጋና መጽናናት ይሆን ዘንድ ባርካችኋለሁ። ብሩካን ናችሁ። አደርጋለሁ ያልከኝ ስታወራኝ ሰማሁ ትደርሳለህ ያልከኝ ፈጽማለሁ ያልከኝ አደርጋለሁ ያልከኝ ትታመናለህ ማይትታማለህ ትታመናለህ አንተ ታማኝ ነህ። ስምህ በክፉ አይነሳም፣ ጎዳ ተብላ አትታማም። ታማኝነት ነው መለያ፣ ቃልህን ማድረግ ነው ስራ። ነቃ መንፈሴ ተነሳው፣ ተስፋ የታየኝ ያስያዝከኝ። ድምፅህን ሰማው በረታው፣ ያደከመኝን ረሳው። ትታመናለህ ማይትታማለህ ትታመናለህ አንተ ታማኝ ነህ። ስንት ዓመቴ ከኢየሱስ ጋር ስኖር ቃሉን ሳያጥፍብኝ፣ ይኸው ስንት ዓመቴ አልለቅህም ብሎኝ እጁ ላይ ማደጌ፣ ይኸው ስንት ዓመቴ ሐሳብ አልቀየረም ያለውን ሲያደርገው፣ ይኸው ስንት ዓመቴ ያደረገው ሁሉ ልክ እንደ ቃሉ ነው። ትታመናለህ ማይትታማለህ አንተ ታማኝ ነህ። አብርሃም ወጣ ከኡር ቃልህን አምኖ ሊኖር፣ ሳይጠራጠር ወዶሃል፣ ታማኝ አድርጎ ቆጥሮሃል። አላሳፈርከው ያመነ እንደ ቃልህም ተገኘ። ይስሐቅ መጣ በቤቱ እንዳልከው ሆነ ትንቢቱ። ትታመናለህ ማይትታማለህ ትታመናለህ
ታማኝ ነው